ነገ ታኅሳስ 13 ኢትዮጵያዊ ቅዱስ ባለ 12 ክንፉ አቤት 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 በቃል ኪዳናቸው አምኖ በስማቸው ለተማጸነ እስከ 120 ትውልድ ዝክራቸው ለዘከረ እስከ 100 ትውልድ እሳቸው ባስባረኩት በአባይ ጸበል ይሆንልኛል ይደረግልኛል ብሎ ለተጠመቀ ደግሞ እስከ 77 ትውልድ ድረስ የሚያስምሩት ታላቅ ቅዱስ እኔ ዓለምን የፈጠርሁ እግዚአብሔር ለአንተ ከስልጣኔ ስልጣንን ከጥበቤ ጥበብን ከክብሬ ክብርን ከተአምራቴ ተአምራትን ከትዕግስቴ ትዕግስትን ከፍቅሬ ፍቅርን ከትሕትናዬ ትሕትናን ከባለሟልነቴ ባለሟልነትን ከስልጣኔ ስልጣንን ሰጥቻለሁ ለቅድስት ሥላሴ ከሚገባ ስግደት እና በቃል ወይም ደግሞ በትእዛዝ ነፍስን ወይም እስትንፋስን እፍ ብሎ ከመፍጠር ውጪ ሙሉን ስልጣኔን ሰጥቻለሁ ያላቸው ታላቅና ድንቅ አባት ምን አይነት ነገር ነው? ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ እንደዚህ ነው እንግዲህ ለአባታችን የሰጣቸው። ገና በተወለዱ በ7 ዓመታቸው ጌታ ሆይ ይህንን ዓለም አታሳየኝ ብሎ በጸሎታቸው ዓይናቸውን ያሳወሩ ከ7 ዓመት በኋላ በ14 ዓመታቸው መድኃኔዓለም ኢየሱስ ክርስቶስ ለዓለም ብርሃን ላደርግህ አዘጋጅቻለሁና ዓይንህ ይብራ ብሎ ዓይናቸውን ያበራላቸው። ጥርሳቸው ሲጣበቅ የዓለም ፍጻሜ ይሆናል ተብሎ ስለተነገረላቸው ሁለቱ ታላላቅና ኃያል ዘንዶዎች አንዱ የምድርን ግማሽ አንዱ የምድርን ግማሽ የሚያክሉ ብሄሞትና ሌዋታን የሚባሉትን ሁለቱን ዘንዶዎች ከሆዳቸው ውስጥ ገብተው ጥርሳቸውን ቆጥረው ጸሎት አድርገው የመጡ ታላቅ ቅዱስ አባት። እኒህ ቅዱስ አባት እግዚአብሔር በሰጣቸው ስልጣን ሲኦል ውስጥ እየገቡ በየ7 ቀኑ ነፍሳትን ከሲኦል ያወጡ ነበር። ታዲያ ከዕለታት አንድ ቀን ነፍሳትን ከሲኦል ይዘው ሲወጡ አንዲት ነፍስ ከሲኦል ግድግዳ ላይ ተጣብቃ አልወጣላቸዋለች። እርሳቸውም ሊያወጧት በሚሄዱ ሰዓት የሲኦል ወላፈን በላቸው። ታዲያ ተመልሰው ወጡና ጌታ ሆይ አንዲት ነፍስ ስሜን እየጠራች ተማጽናኝ እኮ ላወጣት ብል የሲኦል እሳት በላኝ ብለው በሚነግሩት ሰዓት ወዳጄ ዘርአ ብሩክ ሆይ ይህን ሁሉ ባለሟልነት ብሰጥህ ትንባሆ ሲጋራ ያጨሰችን አንዲት ነፍስ እንዴት ማርልኝ ትለኛለህ አላቸው። በዚህም ሰዓት አባታችን ጌታ ሆይ የዚህች ዕፅ ክፋቷ ምን ያህል ነው ብለው ጠየቁት። ይህች ትንባሆ የተባለች ዕፅ ሥራዋ የከፋ ነው። የውሸት አባት ዲያብሎስ ልጆችን ሕዝቤን ሊያስት በምድር ላይ ተክሏታልና ይህችን የተረገመች ዕፅ የጠጣ ወይም ያጨሰ ሰው የ5 ቀፎ ንብ የሚያክሉ እርኩሳንና ክፎች አጋንንት በሰውነቱ ቀዳዳ ማለትም በአፍንጫው፣ በዓይኑ፣ በአፉ፣ በጆሮ በታች ደግሞ በዓይነ ምድር መውጫው ሆነው ይገቡና ይሰለጥኑበታል፣ ይገቡ ይወጡበታል፣ መሳሪያቸውም ያደርጉታል ብሎ ለአባታችን ነገራቸው። አባታችንም ጌታዬ ሆይ ይህንን ለእኔ ነገርኸኝን ቃል ሳያውቁና ሳይረዱ የዋሃን ሰዎች በዚች ቅጠል ቢወድቁና ቢነደፉ ትምርልኛለህን ብለው ጠየቁት። ጌታችንም ለአባታችን ሳያውቁ የጠጡትን ወይም ያጨሱትን በአንተ ስም ምሬልሃለሁ አላቸው። ነገር ግን ከዚህ በፊት ለነበሩ ቅዱሳን ያልነገርኩትና ያልገለጽኩትን ይህንን ምስጢር ከአወቁ በኋላ ይህችን የተረገመች ትንባሆ ቅጠል የጠጡ ወይም ደግሞ ያጨሱ በምሕረት ዓይኔ አልጎበኛቸውም ይቅር አልላቸውም አላቸው። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ከዕለታት አንድ ቀን እኒህን ታላቅ ቅዱስ አባት አባ አቡነ ዘርአ ብሩክን ወደ አድማስ ወጥተው በአራቱም አቅጣጫ ትንፋሻቸውን እፍ እንዲሉ አዘዛቸው። በጣም ይገርማል። እርሳቸው እፍ ያሉትን የምህረት እስትንፋስም መድኃኔዓለም ኢየሱስ ክርስቶስ ከአድማስ እስከ አድማስ ከጽንፍ እስከ ጽንፍ እንዲደርስ አደረገው። ይሄ አንተ እፍ ያልከው እስትንፋስ የደረሳቸው አረማውያን አሕዛብ በሙሉ ከጎኔ እንደፈሰሰው ማየገቦ ሆኖላቸው የቅድስት ሥላሴ ልጅነትን ያገኙ ብሎ ቃል ኪዳን ገባለት። አዎ አረማውያንና አሕዛብ በቃል ኪዳንህ ታምነው ግን ሳይጠመቁ ቢሞቱ ይሄ ቃል ኪዳን ይሁናቸው እምርልሃለሁ አላቸው። ምን እሱ ብቻ አረማውያንና አሕዛባውያን ያላመኑ እስላሞችም ቢሆኑ በአንተ በቃል ኪዳንህ አምነው ነገር ግን ሳይጠመቁ ቢሞቱ በአንተ ስም ማመናቸውና በቃል ኪዳንህ መማጸናቸው በውሃና በመንፈስ ቅዱስ እንደመጠመቅ ይሁንላቸው የሚል ቃል ኪዳን የተገባላቸው ታላቅና ቅዱስ አባት ናቸው። የገድልህን መጽሐፍ ጽፎ አጽፎ በቤቱ ያስቀመጠ የንዳድ በሽታ አይይዘውም። እርኩሳን አጋንንትና መናፍስት በቤቱ አይቀርቡም። ችግር፣ መከራ፣ ረሃብ በቤቱ ፈጽሞ አይከሰትም። በእርሻው በጓሮ በመሬቱ አባር ቸነፈር ፈጽሞ አይከሰትም። አዝመራውንም ትል አይበላውም። በቤቱም በረከትን እሞላለሁ። ወንድና ሴት ልጆቹም ይባረካሉ፣ ሀብት ንብረቱም ይባረካል። በአገሪቱ ላይ ረሃብ ችግር ሆኖ የእህል መታጣት ሆኖ የእህል ዋጋ በወርቅ ቢመዘን እንኳን በአንተ ስም የተማጸነን ግን እህልን አላሳጣውም የተባሉ ታላቅ አባት እኒህ የአባይን ወንዝ ጸበል አድርገው ሰጥተውን መካኖች እንዲወልዱበት ይሆንልኛል ይደረግልኛል ብለው ለተጠመቁ ሰዎች እስከ 77 ትውልድ ድረስ እንዲማሩበትና ከደዌያቸው እንዲነጹበት አድርገው ያሰጡን ከ24ቱ ካህናተ ሰማያት ጋር መንበረ ጸባዖትን ያጠኑ ከሰማይ በወረደላቸው መስቀል ሕዝቡን ሲባርኩ የኖሩ በዚህ ከሰማይ በወረደላቸው መስቀል አሁንም በዚህ ዘመን ድንቅ ተአምርን የሚያደርጉ ከአጽማቸው በሚወጣው አፈር እጅግ በጣም ድንቅ ተአምርን የሚሰሩ በዚህች ምድር ላይ ለ482 ዓመት ኖረው ጥር 13 ቀን ያረፉ ፀሐይን ገዝተው ያቆሙ በዓይን ጥቅሻ የፈለጉበት ቦታ ደርሰው ይመጡ የነበረ ታላቁ አባታችን ባለ 12 ክንፉ አባ አቡነ ዘርአ ብሩክ
ነገ ታኅሳስ 13 የጽንሰትና እንዲሁም ደግሞ የተአምር በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ዘርዓ ብሩክ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።